ትላንትና አንዲት ከዚህ በፊት አይቻት ማላቃትን ሴት መንገድ ላይ ያገኘኋትና ንግግራችንን ጨርሰን ስንለያይ I realized something that no textbook has ever told me. ይሄ ያገኘሁት እውቀት ስለ ሰው ልጅ አካላት ወይም ስለ አናቶሚ፣ ስለ ፋርማኮሎጂ፣ ስለ ፊዚዮሎጂ አልነበረም። ነገር ግን ስለ ጥልቅ ፔን ወይንም ስለ ጥልቅ የሆነ ህመም ነበር የተማርኩት በዛ ኮንቨርሴሽን ማለት ነው። እናም አንድን ነገር መፈወስ ወይንም አንድን ነገር ወዲያውኑ ማስተካከል እንደማትችል ወይንም እንደማልችል ሳቅ የተረዳሁት አስፈሪ ስሜት ነበር በዛ ሰዓት የተሰማኝ ማለት ነው። አንድ ከነበረብኝ ስልጠና እየወጣው ነበር እና ጊዜው እየሄደ ነው፣ ወደ ከሰዓት አካባቢ ነው፣ ዝናብ ሊዘንብ ነው። and on top of that ደግሞ በቦርሳ የተሸከምኳቸው በጣም ከባባድ የሆኑ እቃዎች ነበሩ። ከዛም አልፎ ደግሞ በእጄ መያዝ የነበሩብኝ ወረቀቶች ነበሩ። እነዛን ሁሉ ይዤ ደረጃ በምወርድበት ሰዓት ነበረች ሴት ከጀርባ የነበረች እና አንድ ጥያቄ ጠየቀችኝ። እናም ማለት ሙሉ ለሙሉ ባላውቀውም ግን ስለ መረጃ ያለኝ እውቀት ከነገርኳት በኋላ አይ ልጆች በጣም ደስ ትላላችሁ፣ you guys have a very bright mind እና በጣም ሆፓችሁ ምናምን ደስ ይላል እያለችኝ ነበር መግባባት የጀመርነው ማለት ነው። እናም እኔ በዛ ሰዓት ቤት ቶሎ ደርሼ ልብሴን አውላልቄ ማረፍ ነበር ጭንቅላቴ ውስጥ የነበረው። it was a normal day፣ በጣም ተራ የሆነ ቀን ነበርና እሷ ቆማ እያናገረችኝ እስክጨርስ ድረስ እየጠበቅኩ ነበር። but somehow the conversation በጣም ዲፕ ወደሆነ ኮንቨርሴሽን ገባና ስለ ህይወቷ ታጫውታኝ ጀመር ማለት ነው። ስለ ቀድሞ ህይወቷ ስትነግረኝ በጣም ስኬታማ እንደነበረች፣ በጣም ታታሪ ሴት፣ በጣም ጎበዝ ሴት እንደነበረች እናም ኢንዲፐንደንት እንደነበረች፣ ህይወቷ በጠቅላላ በኤነርጂ የተሞላ ላይቭሊ እንደነበረች ነገረችኝ። ከዛ በኋላ ግን ቀናትን እየተኩ ከዛሬ 5 ዓመታት በፊት አንድ የማታውቀው ጥቁር መጋረጃ መውረድ ጀመራለችኝ እና መከራው አንድ በአንድ ተከታትሎ መምጣት ጀመረ ማለት ነው ወደ ህይወቷ። እናም መጀመሪያ ላይ ታላቅ ወንድሟ አረፈ። ከዛ ከሱ ቀጥሎ ያለችው እህቷ፣ ከዛ ታናሾቿ፣ እናቷ፣ አባቷ አንድ በአንድ በ5 ዓመታት ኢንተርቫል ውስጥ ኤቭሪዋን የምታውቀው ቤተሰብ ብላ የምትጠራው በጠቅላላ አለቀ ማለት ነው። እሷ ብቻ ቀረች። እናም የቀሪው መላ ቤተሰብ ሪስፖንሲቢሊቲ እሷ እጅ ላይ ስለወደቀ እንደምንም ጠንክሬ ቤተሰቦቼን ቀብሬ መኖር ነበረብኝ አለችኝ እና እዛ ጋ ቆሜ አይምሮዬ ሙሉ ለሙሉ ሲያስብ የነበረው እንዴት ነው የሰው ልጅ መላ ቤተሰቡን ቀብሮ 5 ዓመታት ልዩነት እንዴት ነው የሰው ልጅ ቆሞ መኖር የሚችለው? የሀዘኑን ጥልቀት የሀዘኑን ርዝመት I couldn't comprehend it በጭንቅላቴ ማለት ነው። እዛ ጋ ቆሜ ያሰብኩ የነበረው እና ለእኔ በጣም ግዙፍ ነበረ እሷ የነበረችበት ሁኔታ ማለት ነው። እሷ ግን ንግግሯን አልጨረሰችም ነበር። እናም ስለ ወንድ ልጇ ማውራት ጀመረች እና በህይወቷ ውስጥ ሁሉ የተረፈውን የመጨረሻውን የነፍሷን ጠብታ ሁሉ ተጠቅማ እንዴት ለልጆቿ እንዳፈሰሰች እና ምን ያህል ከእናት በላይ እናት እንደሆነችላቸው ትነግረኝ ጀመር ማለት ነው። እና ነገሮች አስቸጋሪ በሆኑበት ጊዜ ሁሉ ዋጋ መክፈሏን አላቆመችም ነበር ለልጆቿ፣ ለቤተሰቦቿ እንዲሁም ለቀሩት በዙሪያ ላሉት ሰዎች ማለት ነው። እናም ምን ያህል መስዋዕትነት ከፍላ ልጆቿ እንዳይጎድልባቸው አንዳንድ ጊዜ እኔ በእግሬ እየሄድኩ እነሱ ግን እንዳይጎድልባቸው በሹፌር ነበር ትምህርት ቤት እምልካቸው አለችኝ እና ያንን ሁሉ መስዋዕትነት የተሻለ ህይወት ለመስጠት ያንን ሁሉ የከፈለችው መስዋዕትነት ግን አሁን ላይ ምን ያህል መና እንደቀረባ እናም እሷ በህይወት ተጋድላ እና ተሰቃይታ ያገኘችውን ነገር ልጆቿ ግን ያለምንም እንግልት ያለምንም ስቃይ እንዲያገኙ ትፈልግ ስለነበር ያደረገችላቸውን ነገር ሁሉ ነገረችኝና ሁሉንም ነገር በትክክል አድርጋለች። ያላትን ሰጥታለች፣ ጉልበቷን፣ ፍቅሯን፣ ኤቭሪቲንግ። ነገር ግን አንድ ቀን አውት ኦፍ ሰደን ልጇ ትምህርት መማር እንደማይፈልግና ከዚህ በኋላ ትምህርቱንም እንደማይቀጥል ነገራት ማለት ነው። እናም ስትነግረኝ ምንም ምክንያት አልሰጣትም። there were no explanation። ትምህርት ቤት መሄድ አቆመ፣ ምግብ አይበላም፣ ከቤተሰቦቹ ጋር አያወራም። ክላሲክ ዲፕሬሽን የሚባለውን በሽታ ስምተም ማሳየት ጀመረ ማለት ነው። ቤተሰቦቹ ሙሉ ለሙሉ ካቶፍ አድርጎ ተዋቸው፣ ከክላሷ አይወጣም። በሀዘን ውስጥ ሰምጦ እንደቀረ ሰው ሆነ ማለት ነው። እናም on top of that ቢያንስ ወደ ጥሩ ነገር ከሚያመጡት ጓደኞች ይልቅ ደግሞ ጭራሽ
ተገቢ ያልሆኑ ጓደኞች ጋር መዋል እንደጀመረ እናም አይኖቿ ውስጥ የነበረው ተስፋ፣ ፍቅር፣ ልጆቿን ስታስብ የነበረው ሀሴት ቀስ በቀስ ፌድ እያደረገ እንደመጣና አሁን ላይ ምንም የኔ ነው የምትለው ደስታ፣ የኔ ነው የምትለው ተስፋ እንደሌላት ነገረችኝ ማለት ነው። እና በጣም የሚያሳዝነው ነገር ደግሞ ይሄ ሁላ ነገር ሲሆን ለልጇ ልትደርስለት አለመቻሏና ነገሮችን ልታስቆም አለመቻሏ ምን ያህል ውስጧን እንደሚጎዳት ነገረችኝ እና አዲስ ፖይንት እኔ ለራሱ ግራ ገባኝ። ስለሞቱት ወላጆቿ አዝና ታልቅስ ወይንስ በህይወት እያለ ልታተርፈው ስላልቻለችው ስለ ልጇ ታልቅስ? እናም ከዓመታት በፊት ምን እንደምትመስልና አሁን በችግር እና በቃ ሰላም በማጣቷ ምክንያት ምን ያህል ደረጃ ላይ እንደደረሰች በፎቶ እያነጻጸረች ታሳየኝ ነበርና በውስጤ ውስጥ አንድ ሀሳብ ይሄድ ነበር። አሁን እሺ እኔ በዚህ ሰዓት ምንድን ነው ምላት? ምን ብላት ነው የሚያጽናናት? ምን ብላት ነው ይህን ሁሉ ነገር ሊቀንስላት የሚችለው? ፔኑን ሊቀንስላት የሚችለው ምን ብዬ ብላት? እና እንዲህ ለተሰባበረ ህይወት ምን የሚል ቃል ነው የሚመጠነው የሚለው ግራ ገባኝ። በህክምና ትምህርታችን ሁል ጊዜ ምላሽ እንድንፈልግ ነው የምንማረው። አንድ ፕሮብለም እናያለን፣ ቶሎ ብለን ሶሉሽን እናመጣለታለን። ግን ኢን ዲስ ኬዝ እሷን ስመለከታት በአይምሮዬ ውስጥ የመጡት ምክሮች፣ ሀሳቦች ኤቭሪቲንግ አነሱብኝ እና በቃ ምክሮቼ አንዳንዶቹ እንደውም ስድብ ሆነው ሁላ ታዩኝ። እና ቆይ ምን ልላት ነበር? ጠንክሪ ልላት? ጊዜ ሁሉን ነገር ይቀይራል ልላት? አይዞሽ ነገ የተሻለ ቀን ነው ልላት? I didn't know what to say። እና honestly speaking I no longer believe on those words። እና ለሷ ምን ብዬ እንደምላት ሁላ ግራ ገባኝ። ስለዚህ ምንም ነገር አልተናገርኩም። ድምጿ ሲንቀጠቀጥ፣ እንባዋ ሲፈስ፣ የምትነግረኝን ሁሉ በሀዘን ስሜት ተሞልታ ስትነግረኝ ምንም ማለት ስላልቻልኩ ምንም አላልኩ። ነገር ግን የምታወራው ነገር እንደሰማኋት በጥቂቱም ቢሆን እንደገባኝና ልረዳት እንደመሞክር እንድታውቅ ያክል ራሴን በመነቅነቅ ሙሉ ሰዓቱን አጠፋኝ ማለት ነው። እናም ወደ ቤቴ እየተመለስኩ ራሴን አንድ ጥያቄ ጠየቅኩት። እኔ እዛ ቦታ ላይ በመገኘቴ did I actually was a help ወይንስ I'm just another witness of her drowning? No? I think I was the latter። እናም በዛን ቀን በክፍሌ ውስጥ ተቀምጬ ሳለው የዛች ሴት ስፒሪት ወይንም የዛች ሴት ፊሊንግ ሊለቀኝ አልቻለም ነበርና አንድ የሆነ ነገር ግን አስታወሰኝ። ይህንን የከንቱነት ስሜት ኤቭሪዴይ ዋርድ ውስጥ ሁልጊዜ አውቀዋለሁ። ኢትስ ኖት ኤ ኒው ፊሊንግ። ይሄ መንገድ ላይ መሆኑ ነው ዲፍረንስ። እና በየቀኑ ክፍሎች ውስጥ ያልተለመደውን ስራችንን እንሰራለን። ወደ በሽተኛው አልጋ እንሄዳለን፣ ሂስትሪ እንወስዳለን። ከዛም የወሰድነውን ሂስትሪ ከኛ ከፍ ላለ ለአቴንዲንግ ፊዚሽን እናቀርብለታለን። ኤንድ ስለሚመከረው የህክምና አይነት ወይንም ዳያግኖሲስ፣ ከዛ ኢንቨስቲጌሽን፣ ከዛ ምን መደረግ አለበት ስለሚለው እንከራከራለን። እንደን ፋይናሊ ወደ መፍትሄው እንሄዳለን። ይሄ ይደረግ እንላለን። እናም ይሄ የምንሰራው ስራ በጣም ንጹህ ነው፣ በጣም የተቀናበረ ነው እና በጣም ሳይንሳዊ ነው። ነገር ግን ቢሃይንድ ኤቭሪ ቻርት ወይንም ከእያንዳንዱ የህክምና ሂስትሪ ወይንም ታሪክ ጀርባ ግን there is a story። ከደም ግፊት ጀርባ አንድ ስራውን ያጣ አባትና ልጆቹን ምን አብልቶ እንደሚያሳድግ ግራ የገባው ሌሊቱን ሙሉ ያልተኛ አንድ አባት አለ። ከእያንዳንዱ ክሮኒክ ኢልነስ ወይንም ከእያንዳንዱ ከባድ በሽታ ጀርባ አንዲት ልጇን ከዓመታት በፊት ያጣች እናት ዛሬም ድረስ እያስታወሰች የምታለቅስ እናት አለች። ከመደበኛ ሆስፒታል የመግቢያ ፎርም በስተጀርባ ትምህርቱን መቀጠል ያቃተው አንድ ታዳጊ ወጣት አለና እያንዳንዱ በደም ምርመራ ውስጥ ሊገኝ ካልቻለ በሽታ በስተጀርባ ደግሞ አንድ በጭንቀት በሀሳብ እንዲሁም በዝምታ ህይወቱን እየተዋጋ ፋይት እያደረገ የሚኖር አንድ ሰው አለ። በህክምና ውስጥ በጣም ብዙ ኢንቨስቲጌሽን መሳሪያዎች አሉ። ኢንፌክሽኖችን፣ ባክቴሪያዎችን የምናውቅበት፣ የተሰበሩ አጥንቶችን የምናይበት የመሳሰሉት። ነገር ግን ዋን ቲንግ አይ ሪላይዝድ ህክምና የሰው ልጅ ያለፈ ታሪክ ያለፈ ጠባሳ መሻር አይችልምና አንዳንድ ጊዜ ያ ባዮሎጂካል በሽታ ወይንም ያንን ሰው አልጋ ላይ ያስተኛው በሽታ አይምሮ ውስጥ ካለው ጥያቄና አይምሮ ውስጥ ካለው ቀውስ ጋር ስናነጻጽረው በጣም ቀላሉ ነው። እንደ አንድ ናይቭ እንደሆነች ሃይስኩል ተማሪ
ሕክምና ውስጥ ስገባ ፐርፐዜ ብዬ የማስበው ሰው ማዳን መፈወስ ብላብላብላ ነው ብላችሁ ለምትሉ ሰዎች እኔንም ጨምሮ ማለት ነው መርዳት ማለት ማስተካከል ወይንም መፈወስ ብቻ አይደለም። ሁልጊዜ በእያንዳንዱ ሰዓት በእያንዳንዱ ደቂቃ ፈውስን ማምጣትም ማለት አይደለም እና ያቺ ሴት ስለ ራሴ ስለ ህይወት ማስባቸውን ነገሮች ቀይራልኛለች ብዬ አስባለሁ። እና ዩዥሊ ተማሪ ስትሆኑ ደግሞ ከፈውስን ከማምጣት ይልቅ ከማከም የበለጠ የእኛ ሮል ምንድን ነው? እዛ ቦታ ጋር መገኘት እና አንድ ሰው በማዕበል ውስጥ ሲያልፍ አብሮ መቆም እና የእነሱን ስቃይ ከመሸሽ ይልቅ ያንን ህመም አብሮ መካፈል ነው እንደ ተማሪ የኛ ሮል የሚሆነው ማለት ነው ወይንም የነበረው። እና አንድን በሽተኛ ስንመለከት ከበሽታ ምልክቶች በዘለለ የሰውን ነፍስ ማየት መቻል አዘ ስቱደንት በጣም ይጠቅማል ብዬ አስባለሁ። እናም ዛሬም ድረስ ያቺን ሴት አስባታለሁ። ምናልባት የተበተነ ቤተሰቧን መመለስ ብችል፣ ትምህርት አልማርም ብሎ ያቋረጠውን ልጇን ትምህርት እንዲማር ማድረግ ብችል ብዬ አስባለሁ። ግን አይ ዶንት ቲንክ እንደዛ አይነት ኃይል ያለኝ ወይንም እንደዛ አይነት ፓወር አለኝ ብዬ አላስብም። እናም ደግሞ የለኝም እና ምናልባት ይህ ሙያ የሚያስተምረን በጣም ከባዱና ውበት ያለው ያው ትምህርት ባይሆንም ማለት ነው ትምህርቱን ሳይሆን ይሄን ፓርቱን ነው መሰለኝ። ሁልጊዜ የመፈወስ አቅም ላይኖረን ይችላል፣ ደግሞም አይኖረንም። ግን ሁልጊዜ ለሰው ልጅ የማሰብ ለሰው ልጅ የመጨነቅ ለሰው ልጅ ኮምፓሽነት የመሆን አቅም አለን። እናም እያንዳንዱ በዋርድ ውስጥ የምናገኘው በኮሪደር ላይ የምናገኘው እያንዳንዱ ሰው በህይወት ከረጢት በሱ በራሱ የህይወት ከረጢት ውስጥ የያዘው በጣም ብዙ አይነት ችግር አለ፣ በጣም ብዙ አይነት ጥያቄ አለና አይ ሪላይዝድ ለሁሉም ሰው በመልካምነት ለሁሉም ሰው በሪስፔክት እና በሀዘን ሰዎችን ትሪት ማድረግና ማገልገል እንዳለብን ተማርኩ ማለት ነው። እናም ይሄ ታሪክ በውስጣችሁ አንድን ሰው ካስታወሳችሁ እንዲሁም እንደዚህ አይነት ታሪክ ገጥሟቸውም የሚያውቅ ከሆነ በኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። እናም if you want to be part of honest, unfiltered and raw conversation about medicine, life and the untalked part of the human experience, then subscribe አድርጉ እና በዲር ቃል ላይ እናወራቸዋለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ዲር ቃል until next time.